ወሲብ ወይም ማስተርቤሽን የምታደርጉ እህቶች ወንድሞች ማንም የማይነግራችሁን ሁለት ነገሮች ልንገራችሁ። ይህ ትምህርት ለብዙዎች እንደሚጠቅማቸው እርግጠኛ ስለሆንኩ ሼር ኮፒ ሊንክ እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉት። በዚህ ዘመን ብዙ ወጣቶችን እየገደለ ያለው መክሊታቸውን እንዳያውቁ፣ ከፈጣሪያቸው ጋር እንዳይታረቁ፣ ጸሎት እንዳያደርጉ፣ ከሰዎች ጋር በስምምነት እንዳይኖሩ፣ በስራቸውም ስኬት እንዳያገኙ እያደረጋቸው ያለ ትልቅ በሽታ አለ። እርሱም ማስተርቤሽን ወይም ግለ ወሲብ፣ በቤተ ክርስቲያን ቋንቋ ደግሞ ግብረ አውናን የሚባለው። ይህን የምታደርጉ እህቶች ወንድሞች ራሳችሁን ለዘላለማዊ እሳት ለገሃነም እያዘጋጃችሁ መሆኑን ማወቅ መረዳት አለባችሁ። ይህ በሽታ ብዙዎችን ጠልፎ ጥሏል። በእጃቸው ላይ ባለው ስልክ የሚመለከቱትን የሚያዩትን መመዘን አቅቷቸው በዚህ ሱስ ውስጥ እንዲዘፈቁ ከዚህም ለመውጣት እየከበዳቸውና ሕይወታቸውን ባደገኛ ሁኔታ ውስጥ እየመሩ ያሉ ብዙ እህቶች ወንድሞች አሉ። ይህን ስራ እየሰራችሁ ያላችሁ እህቶችና ወንድሞች እነዚህን ሁለት ነገሮች ማወቅ ይጠበቅባቸዋል። ወንድ ሁነህ በተፈጥሯዊ መንገድ ከሴት ጋር ግንኙነት በማድረግ የሚፈሰውን ፈሳሽ በራስህ እያደረግክ ካለህ ሉሊት ከምትባለው ከሙት መናፍስት ጋር ግንኙነት እያደረግክ እንደሆነ ልታውቅ ልትረዳ ይገባል። ይህን ተግባር ስታረግ የዘር ፈሳሽን የምትቀበለው ይቺ ሉሊት የተባለች የሞት መናፍስት ናት። አንተ ይህን ተግባር ስትፈጽም ዘርህን ስታፈስ ዘርህን ትቀበላለች። ከሰዎች ጋር እንዳትግባባ፣ የፍቅር ግንኙነት እንዳትጀምር ወይም የጀመርከው የፍቅር ግንኙነት ካለ እንዲያስጠላህ እና ወደ ትዳር እንዳትገባ የምታደርግ እጅግ አደገኛ የሆነች እርኩስ መናፍስት ናት። ይህንን ተግባር ስትፈጽም ራስህን ለሷ እያስገዛ ወይም ለርኩስ መናፍስት እያስገዛ እንደሆነ ልታውቅ ልትረዳ ይገባል። ሴት ሁነሽ በተፈጥሯዊ መንገድ ከአንቺ የሚወጣውን እሽ በራስሽ መንገድ እያደረግሽ ከሆነ ያንን ፈሳሽ የሚቀበልሽ ሙራድ የሚባል የሙት መናፍስት አለ። ይህ መናፍስት ሰላም እንዳይኖርሽ፣ በሕይወትሽ እንዳይሳካልሽ፣ በሰራሽው ሥራ እያፈርሽ በራስ መተማመንሽ እንዲጠፋ የሚያደርግና ትዳር እንዳትይሽ ወደ ትዳር እንዳትገቢ የሚያደርግሽ እጅግ አደገኛ የሆነ እርኩስ መናፍስት ነው። በብሉይ ኪዳን እግዚአብሔር አምላክ እንዲህ አይነት ሥራ የሚሰሩ እንዲህ አይነት ተግባር የሚያከናውኑ እንዲህ አይነት ሥራ የሚሰሩ ሰዎችን በሞት ይቀጣቸው እንደነበር በቅዱሳት መጻሕፍት ተጽፏል። ይህንን ክፉ ሥራ የሚሰሩ እህቶች ወንድሞች ንቃተ ሕሊና እንዳይኖራቸው፣ ልፍስፍስ እንዲሆኑ፣ በሥራቸው ስኬታማ እንዳይሆኑ፣ ከሰዎች ጋር እንዳይግባቡ ከፊት ሆኖ የሚጋርዳቸው ማንነታቸውን እንዳያውቁ እንዳይረዱ የሚያደርጋቸው ይህ አደገኛ ሥራ እንደሆነ ብዙ የጥናታዊ ጽሑፎች ያሳያሉ።